መንፈስ ቅዱስ ካልገለጠላችሁ በቀር ኢየሱስን ልታውቁት አትችሉ። ያልተገለጠለት ሰው የማርያም ልጅ ነው። ትላንት የምናውቀው ነው። አይሁዳዊ ወጣት ነው። የ30 ዓመት ዕድሜ ያለ ነው። የኛ ባች ነው ምናምን ሊሉ ይችላሉ። የተገለጠላቸው ግን ሕይወት ተገለጠ፣ አይተንማል፣ እንመሰክርማለን ይላሉ። የተገለጠላቸው ግን አንተ የሕያው የእግዚአብሔር ልጅ ነህ ይላሉ። የተገለጠላቸው ግን በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ይህም ቃል ራሱ እግዚአብሔር ነበር፣ ሁሉ በእርሱ የሆነለት ነው፣ ዓለማትን ካለመኖር ወደ መኖር ያመጣ ነው። ቃል ነው ሥጋ ለብሶ የመጣው። ሥጋ ለብሶ ይምጣ እንጂ እሱ ሕይወት ነው፣ እሱ አምላክ ነው፣ እሱ ጌታ ነው ብሎ ይናገራሉ። አያችሁ፣ መንፈስ ቅዱስ ካልገለጠላችሁ በቀር ኢየሱስን ልታውቁት አትችሉ። የእግዚአብሔር ቃል ለዚህ ነው እግዚአብሔር አምላክ ነው ይልና ለእኛም በራለን። ክርስትና የመገለጥ ጉዳይ። ኢየሱስ እንዲገለጥላችሁ ጸልያል። መንፈስ ቅዱስ ይህንን እውነት እንዲያበራላችሁ ጸልያል። በኢየሱስ ስም አሜን።